እንግዲህ ይሄንን መጽሐፍ አቅርበውልናል ዶክተር አብይ አህመድ። ወደ 9 የሚሆኑ ምዕራፎች አሉት። ቀደም ሲልም እንዳስተዋወቅ ነው ከጅማ ውስጥ ከሚገኘው አንድ ታሪካዊ ሰውና እሱን ከገጠማቸው ነገሮች ጋር የተገናኙ ነገሮች አሉ። ከ9 ምዕራፍ እንግዲህ እኛ የተለያዩ ነገሮችን ያሳያሉ ያልናቸው ነገሮች ቀንጨብጨብ አድርገን ነው እንግዲህ ያቀረብንላችሁ። ይሄው በሲሳይ ጫን ያለው ተረካ በ1960ዎቹ መጀመሪያ ዓመታት አካባቢ ጅማ ፈጣን የእድገት አዙሪት ውስጥ ከመግባቷ የተነሳ ግንባታ፣ ንግዱ፣ መጪ ያጁ፣ ፈረንጅ አረቡ፣ ህንድ ግሪኩ ከሀገሬው ጋር ተቀላቅሎ የሚርመሰመስባት በጥድፊያ የተሞላች ከተማ መሆን ጀምራ ነበር። መሃል አራዳ ውስጥ አጠር ያለ ቁመት ያለው ጠይም መልካም ጎልማሳ በልዩ ገጽታ መስተዋሉ ግርምት ያልፈጠረው ምናልባትም በዚህ የተነሳ ሊሆን ይችላል። ጎልማሳው ከፊቱ ጥቁር መነጽር ከቀኝ እጁ ከቀርከሃ የተሰራች ከዘራ ጠፍተው አያውቁም። ሁሌም የሚያደርገው ሙሉ ልብስ ነው። ከጽዱ ሸሚዙ ኮሌታ ስር ከረባት አያጣም። ዘወትር ጠዋት ፈረንጅ አራዳ አካባቢ የእግረኛውን መንገድ ይዞ በግራ አቅጣጫ ወደ አዲስ አበባ መውጫ ያዘግማል። ይሄዳል፣ ይመጣል፣ እንደ ንፋስ ይዟዟራል። ከራሱ ጋር ያወራ አልፎ አልፎ ሰብሰብ ያሉ ሰዎችን ሲያይ ወደዚያ ያመራል። አቅዶ እንደመጣ ሰው የሚለው አያጣም። አለኝ ብላ አትኩራ፣ የለኝም ብላ አትፍራ፣ ዓለም ተለዋዋጭ፣ እድል ተገላባጭ፣ ሀብት ጠፊ፣ መልክ ረጋፊ ነውና በራስ ተማመን፣ በዘመንህ ዘንድ ሊል ይችላል። ወይም ብላ ትበላለህ በልጅ አይጥ ወይም በምስት። ጎልማሳው ከሰፈሩ ተነስቶ በሰጦ ሰመሮ ትምህርት ቤት የአዊቱ አካል የሆነውን አዳሪ መዋኛን አልፎ በአጋሮ በኩል ወይም በመንደራ ትምህርት ቤት መንገድ በመናፈሻው አጠገብ ባለው አዌቱ ድልድይ በኩል ተሻግሮ አሊያም በፋሩስታሌ በኩል አድርጎ በጣሊያኑ ጂጂ ዳቦ ቤት ወይም ለጅማ ከተማ መብራት ያቀርብ በነበረው ሞተር ኃይል አቋርጦ የርሻ ኮሌጁን በቀኝ በኩል ትቶ መሃል አስፋልት ላይ በፍጥነት እየተራመደ መሃል ፈረንጅ አራዳ ይደርሳል። ሽክ እንዳለ ለብቻው ያኩተመተመ ከዚያ በፈረንጅ አራዳ በኩል ወደ ግቢ አዳራሽ የሚወስደውን መንገድ ይዞ ወደ ላይ ይዘልቅና ወርቃማውን ሐውልት ጀርባውን ለዋናው ፖስታ ቤት በመስጠት ከፊት ለፊቱ የሚታየውን የኢሰፓ ጽሕፈት ቤት ሕንጻ አተኩሮ በመመልከት ድምጹን ከፍ አድርጎ እንዲህ ሲል ይናገራል። ኢሰፓኮ ባዶፓኮ፣ ኢሰፓኮ ባዶፓኮ። በአካባቢው ያሉ ሰዎች ካሁን ምን ተፈጠረ በማለት ከአካባቢው በፍጥነት ይሸሻሉ። ጎልማሳው ግን ሌሎች የራሱን ግጥሞች በማከል ንግግሩን ይቀጥላል። በራሱ ጊዜ ሲበቃው ወደ መሃል መርካቶ የሚወስደውን መንገድ በመከተል የጅማ ከተማን የተለያዩ አካባቢዎች በማዳረስ መጨረሻ ማረፊያውን ወደ ተካ ኤገኖ ሆቴል ያደርጋል። በጣም ቆይቶ ነው ስለዚህ ሰው ማንነት ብዙዎች ማወቅ የጀመሩት። አዎ ይሰው ከድር መሐመድ ሐሰን ቢላል በብዙዎች አጠራር ከድር ሰተቴ ይባላል። ጣሊያን ኢትዮጵያን በወረረች በ3ኛው ዓመት በ1931 ዓመተ ምህረት አካባቢ በጅማ መንደራ ውስጥ ነበር የተወለደው። እናቱ ሳዲያ ሐቢብ ትባላለች። እናትና አባቱ ከወለዷቸው 4 ወንድና 2 ሴቶች መካከል ከድር ቀዳሚውና የመጀመሪያ ልጅ ነው። አባቱ በንግድ ሥራ የሚተዳደሩ ትጉህ የረጅም ርቀት ሲራራ ነጋዴ እንደነበሩ ይነገራል። በወቅቱ ጅማ ውስጥ እንደሚኖሩ አብዛኞቹ የሙስሊም ሕፃናት ከድር ወደ ዘመናዊ ትምህርት ቤት የተሸጋገረው በቀዳሚነት መድረሳ ገብቶ ቁርአን ከቀራና 30 ጁዝ ካከተመ በኋላ ነበር። በመቀጠልም እዚያው ጅማ ውስጥ በአሁኑ መጠሪያዋ መንደራ በምትባለውና ያኔ ቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት በመግባት ዘመናዊ ትምህርት እስከ 5ኛ ክፍል ተምሯል። ከድር በዚህ ትምህርት ቤት ውስጥ ባደረገው ቆይታ ነገሮችን ፈጥኖ በመረዳት ጎበዝ ተማሪነቱን የሚያመላክቱ አሻራ መተው የቻለ ቢሆንም ምክንያቱ አሁን ድረስ በውል በማይታወቅ ሰበብ ትምህርቱን በማቋረጥ ከአባቱ ጋር የረጅም ርቀት ንግድን ተቀላቀለ። ብዙም ሳይቆይ በንግዱ ራሱን ችሎ ከጅማ እስከ ሚዛን ተፈሪ፣ ጉራ ፈርዳ፣ ማጂ ከጅማ እህል ጨውና ሸቀጥ ይዞ በመሄድ ከዚያ ደግሞ ኮረሪማ፣
ቡናና ወርቅ በማምጣት ይነግድ ነበር። በሃይማኖታዊና በዘመናዊ ቀለም ትምህርቶች መሰረቱ የተቀረጸው የከድር አእምሮ በረጅም ርቀት ንግድ ከቀሰመው የህይወት ልምድ ጋር በመዳመር በተፈጥሮ የታደለው ነገሮችን ፈጥኖ የመረዳት ልዩ ችሎታው ጎልቶ እንዲወጣ የረዳው መሆኑን የሚያውቁት ይመሰክራሉ። በቀላሉ መግባባት የሚችል መልስም ለመስጠት የማይቸገር ወግ ጨዋታ አዋቂ ነበር ከድር ሰተቴ። በቋንቋ ችሎታውም የሚወዳደረው አልነበረም። አፉን የፈታበት ቋንቋ ኦሮምኛ ቢሆንም አማርኛ፣ አረብኛና እንግሊዝኛን አጣርቶ ከመናገር አልፎ በተጨማሪም ሱርሚኛ፣ ዳውሮና ከፊኛ ቋንቋዎችን አቀላጥፎ ይናገር ነበር። በተለያዩ ቋንቋዎች ይታተሙ የነበሩ መጽሔቶችና ጋዜጦችን ማንበብ ከማዘውተሩም ሌላ በተለያዩ ቋንቋዎች ይተላለፉ የነበሩ የራዲዮ ፕሮግራሞችን የሚከታተል ዘንድ የቋንቋ ዕውቀቱ ረድቶታል። ብዙ ጊዜ ሳይፈጅበት በንግድ ህይወቱ ወደ ስኬት መረማመድ ያስቻለው ይህ ነገሮችን ፈጥኖ የመረዳትና የላቀ የመግባባት ችሎታው እንደሆነ የሚያውቁት ይናገራሉ። በአጭር ጊዜ ውስጥ የረጅም ርቀት ንግዱን አቁሞ እዚያው ጅማ ውስጥ አሁን የገበያ ማዕከል በተገነባበት ቦታና ያኔ ፊዳ ሁሴን የተባለ ህንዳዊ ይነግድበት ከነበረ ንግድ ቤት ፊት ለፊት መጀመሪያ የእህል ንግድ፣ ቀጥሎም የልብስ፣ በመጨረሻም የቡና ንግድን የተቀላቀለ ታዋቂና የተከበረ ሰው ነበር። ከድር በእድሜ ቆይታና በልጅ የታደለ ባይሆንም ትዳር መስርቶም ነበር። ከሚስቱ ጋር ግን ረጅም ጊዜ አልቆየም፣ ተፋታ። ወደ ኋላም ላይ አስካለ ከምትባል አንዲት ሴት ጋር ከሼል ማደያ ጀርባ በሚገኝ ቤት ውስጥ ይኖር እንደነበር ይነገራል። ምንም እንኳን ከድር የትዳር ህይወቱ የተሳካ ባይሆንም በግል ህይወቱ ግን እጅግ ደስተኛ፣ ሲበዛ ተግባቢና ተወዳጅ የነበረ፣ በዘናጭ አለባበሱም እስከ መጨረሻ የህይወት ዘመኑ መዝለቅ የቻለ ሰው ነበር። በቡና ንግዱ እየተሳካለት ሲመጣ ግን ይመቀኙት በነበሩ ሰዎች ምግባርና ተግባር በወቅቱ ስሜቱ ተጎድቶ እንደነበር የሚያውቁት ይገልጻሉ። ከዚያ በመለስ ግን ጥሩ የኑሮ ደረጃ ላይ የሚገኙ ቤተሰቦች ያሉት፣ አንዴም ቸግሮት የሰው እጅ ያላየ ሳያይም ኖሮ ያለፈ ዘመኑን ቀድሞ የተፈጠረ የጅማ ተወላጅ እንደነበር ብዙዎች ይስማማሉ። ከድር ሰተቴ በደርግ ሙሉ ዘመን ማለት በሚቻል መልኩ በማወቅም ይሁን ባለማወቅ የነጻነት ናፍቆት ይክፋው የለውጥ ራብ ያጣድፈው አውቋበድ ይሁን ወይም የእውነት በሐሳቦቹና በንግግሮቹ ለደርግ አካላትና ለሥርዓቱ የግር እሳት የሆነባቸው ችኮ ባላጋራ ነበር። ሕይወቱ እስካለፈችበት ጊዜ ድረስ ከድር ጅማ ነው የኖረው። ከዚያ ውጭ ከድር ከጅማ ከጠፋ ታስሯል ማለት ነው። ካልታሰረ ግን ያለ ጥርጥር ከጅማ ውጭ ወደ ሌላ ሀገር ሄዷል ማለት ነው። ጮጬ፣ አጋሮ፣ ሊሙ፣ ሚዛን፣ አማን፣ ቤንች፣ ማጂ፣ ሸኮ ወይ አዲስ አበባ ሄዶ መሆን አለበት። ሲሄድ ታዲያ ግጥሞቹንም ይዞ ነው። አይቀመጥም። ሰው የተሰበሰበበትን ቦታ ፈልጎ እንደተለመደው በሙሉ ልብስ ሽክ ብሎ በትረ መኮንን የምትመስለውን አጭር ሽመል ወዲያና ወዲህ እያወዛወዘ ወደፊት እየቀሰረ አይ ወይኔ ወዮ በማለት አፉን አማሽቶ መንግስትን የሚያዋርድ ሰውነትን የሚያገዝፍና የሚኮረኩር ሐሳብ እያነሳ ድምጹን ከፍ አድርጎ ይለፈፋል። ግጥሞቹን በቃሉ ያሽጎደጉዳል። አንዳንዱ ቆሞ ያደምጠዋል፣ ከፊሉ በጉዞ ላይ ሆኖ ይሰማዋል። መዞር ተሸክሞ ደክሞብኝ ጉልበቴ ሲነጋና ሲመሽ ይጠፋኛል ቤቴ። አልችል ብዬ ምርገጥ ነፍሴን በግሬ ዳና አሳሬና ያለው ዘንድሮም እንዳምና። በቁም ለገደሏት ለሞተች ሀገሬ ባንድ አይኔ ያነባለሁ አንዱን አሳስሬ። ደምህን ላይ ልሰው ስጋህን ላይ በላ ግፉ ልክ የለውም ሰው ሰውን ሲጠላ። ግዛት ያው ግዛት ነው ጠቅላይ ሆነ ሀገር ካልተስተካከለ የእውነት አስተዳደር። ተራማች ሲጠላ ሲወገዝ ሲነወር እዚህም እዚያም ኬላ እዚህም እዚያም ግብር። ሸረሪት አይደለህ ወይ አባ ጨጓሬ መራመድ በሰው ላይ የተማርክ አጅሬ። የአገር አናት ሲዝግ ሲበሰብስ ከላይ ፍትህ የትም ሲጣል በችሎት ወታደር ለፍርድ ይሰየማል። ሀገር መልኳ ሲረግፍ እንደ እባብ ቆዳ መስታወት ሲሸፈን ጣራና ግርግዳ አዛውንትና እብድ ይቀራሉ ጓዳ። ያ ዘመን ለከድር ሰተቴ አልጋ ባልጋ አልነበረም። መታሰርና መፈታትም የመደበኛ ሕይወቱ አንድ ገጽ ሆኖ ነበር። እንዲያውም እስር ቤት ሁለተኛ ቤቱ ነበር ማለትም ይቻላል። መገረፍ መቀጥቀጥ አልቀረለትም። ሲራመድ አንድ እግሩን ጎተት የሚያደርገው በዚህ ጊዜ በደረሰበት ከፍተኛ ድብደባ እንደሆነ የሚገልጹ አሉ። በተቃራኒው እግሩን መጎተትና ከዘራ መያዝ የጀመረው በደርግ ጊዜ ሳይሆን
ከንጉሱ ዘመን አንስቶ እንደሆነ ምስክርነት የሚሰጡ ሞልተዋል። እውነቱ የቱም ይሁን የቱ ሰተቴ በእስር ቤትም ሆነ ከእስር ቤት ውጪ እነዚያን በግጥም የተሰደሩ ምጸታዊ ትችቶችን ደርጎች ላይ መሰንዘሩን አላቆመም። መሽቶ ሲነጋ በደርግ በኩል የቆሙም ሆነ በተቃራኒው የተሰለፉ ወገኖች እንደ ቀድሞው ዘመን እረኛ ምን አለ ሳይሆን ከድር ሰተቴ ምን አለ ብሎ መጠየቅ የከተማዋን የፖለቲካ ትኩሳት የሚለኩበት ቴርሞሜትራቸው ሆኖ ነበር። ከድር መሐመድ ሐሰን ቢላል እስትንፋሱ ልትነጠቅ ባለበት ሰሞን ደጋግሞ ያነበንባት የነበረች አንዲት ግጥም እንዳለች ሰዎች ይናገራሉ። እንዴት ተሰኛለች? መቼ ነው የሞትኩት? ማን ነው የቀበረኝ? ምድር ቀረች ሲኦል ከእንግዲህ ግድ የለኝ። በዘመን ሂደት ሁሉ አሸናፊው ሕይወት እንጂ ሞት አይደለም። ለዚህም ነው ያለነው ወደፊትም የምንኖረው። ቀጣዩም እውነታ ይህ እንጂ ሌላ አይደለም። ግና አምባገነኖች ይህን አይረዱም። የህሊናቸው እይታ የስዕሉን ቁራጭ ገጽታ እንጂ አጠቃላይ ቁመና ማየት አያስችላቸውም። በስልጣን ጥም እውነታን ዘንግተው ነገ ከነገ ወዲያ ተመልሶ የሚበቅለውን የሚሰፋውን ነጻነት ከማፈን አልፈው በተዘጋ ቤት ውስጥ ስኮዲያኛው ሊያኖሩን ይሞክራሉ። በጠባብ ደረት ባጭር ቁመት ለተሰፋች ጊዜያቸው አመፀኛው ከድር ሰተቴና የትውልድ ከተማው ጅማ አመላቸው መሳ ለመሳ ነው። ሁለቱም ለውጥ ናፋቂዎች ናቸው። ጭቆናን አብዝተው ይጠላሉ። ለዓመታት ተጎሳቅለው በአምባገነኖች መዳፍ እንደ ሎሚ ታሽተው ከሰዎች ልብ ተፍቀው ሊጣሉ ተፈርዶባቸዋል። እንደ ወርቅ ሊያንጸባርቁ ተወልደው እንደ መናኛ ጨርቅ ዳግም ላይ ነጹ በየጥጋቱ ሲጣሉ ኖረዋል። ዳሩ ግን አሁንም ሆነ ወደፊትም ከሰው ልብ ውስጥ በፍቅር እንደተሸሸጉ እንደሚቀጥሉ ስምና ዝናቸውን ትውልድ እየተቀባበለ ከነገ ዕድሜም ላይ እንደሚያጸናው ጥርጥር የለውም። የቀደመ ዘመናቸው ብሩህ ነበር። ተከታይ ዘመናቸው ቢያጎሳቁላቸውም ግርማቸው ግን ሁሌም ገናና ነው።
ኢትዮጵያ ታበች ሂደያ የሰላም ደሴት አርጋት የተላበሰች የተመኘነው ጸሎታችን ስማን በሰላም አሳድረን በቸራቱ ለባማን ፈጣሪያችን አልፋና ኦሜጋ ፍቅርን ስጠንጸጋ አባታችን አልፋና ኦሜጋ ፍቅርን ስጠንጸጋ